እንኳን ደስ አለን፣ እንኳን ደስ አላችሁ ውድ የመድፈኞቹ ቤተሰቦች በሙሉ። ኤቨርተንን አስጨንቆን በመጨረሻ ሰዓት በገባናቸው በቪክቶር ዮኬሬስ እና በወጣቱ በድንቁ በዳይመንዳችን ማክስ ዶማን አማካኝነት በገባናቸው 2 ጎሎች አማካኝነት አሸንፈናል። እንኳን ደስ አላችሁ፣ እንኳን ደስ አለን። ድምጽ ተዘግቷል። በጣም ነው የጮንኩት። እኔ እንጃ ነገ ምን እንደመሆን በጣም ነው ደስ ያለኝ። በተለይ ለዚህኛው ለፕሪሚየር ሊጉ ዋንጫ እጅግ በጣም ተፎካካሪ እንደሆነ እጅግ በጣም ለማሸነፍ ከፍተኛ የሆነ አቅም እንዳለን ያሳየንበት ጨዋታ ይመስለኛል። የዋንጫ ቲም አጫወት ነው የተጫወት ነው በዛሬው ዕለት። እነ ቡካዮ ሳካ እንዲሁም ደግሞ እነ ካይ ሃቨርትዝ ቢያቃጥሉንም ቢያናዱንም ነገር ግን ማክስ ዶማን ክሶናል ማለት እንችላለን። ተቀይሮ የገቡት እነዚህ 2 ተጫዋቾች እኛን አጀታችንን ቂቤ ያጠጡን፣ ከመቃጠል አዳኑን፣ ከተስፋ መቁረጥ አዳኑን። እጅግ በጣም ነው ደስ ያለኝ። እጅግ በጣም ነው የኮሮት በቡድኔ ማለት እችላለሁ። ሚኬል አርቴታ ምን ያህል ሲቋጥር እንደነበር፣ ምን ያህል ለማሸነፍ ፍላጎት እንደነበረው ጃኬቱን ሲያበልቅ፣ እንዲሁም ደግሞ ጎሎች በሚገቡበት ሰዓት የጨፈረበት አጨፋፈር በጣም ያስደንቅ ነበር። እንግዲህ ኦልሞስት እንባን ቀረን። እንግዲህ እጅግ በጣም ደስ ብሎኛል። የኔን ስሜት እንደምታጋሩኝ ያህል ምንም ጥርጥር መናገር እችላለሁ። የዛሬው ጨዋታ እጅግ በጣም ፈታኝ ነበረ። እንግዲህ ባለቀ ሰዓት 89ኛው ደቂቃ ላይ ፔሮ ሂንካፔ ለቪክቶር ዮኬሬስ ሰጠው። እንኳን ቪክቶር ዮኬሬስ ኳስና መረብን በመቀላቀል እንግዲህ አንጀታችን ቂቤ ጠጣ ረጋለን። ከዛም በኋላ ደግሞ ኤቨርተኖች የመጨረሻ ኮርነር አግኝተው ማክስ ዶማን እንግዲህ በካውንተር አታክ በመሄድ ይህ እንቁ እጅግ በጣም የወደድኩት ተጫዋች ከቡካዮ ሳካም ከማድዌኬም ከየትኛውም ዊንገር በላይ ለአርሰናል ጠቀሜታን የሰጠው በዛሬው ዕለት ማክስ ዶማን ነው። እጅግ በጣም ፖዚቲቭ የሆነ ተጫዋች ነው ማለት እንችላለን። ጨዋታውን ቀይሮታል ሙሉ ለሙሉ። ሚኬል አርቴታ ትክክለኛ ቅያሬን የቀየረው። ጨዋታው ምን ይመስል ነበረ የሚለውን ጉዳይ እንግዲህ እንመልከት። ሁለተኛ አጋማሽና የመጀመሪያው አጋማሽ ብለን ለሁለተኛ እንክፈላቸው። እንግዲህ አሰልጣኝ ሚኬል አርቴታ በዛሬው ዕለት በተለይም ተጫዋቾቹ በሌቨርኩሰን ጨዋታ ተዳክሞበት ነበር። ከእንደገና ደግሞ በሚቀጥለው የሌቨርኩሰን ጨዋታ ስላለ እነ ቪክቶር ዮኬሬስ እንዲሁም ደግሞ የተለያዩ ተጫዋቾችን ለማሳረፍ ፍላጎት ነበረው ሚኬል አርቴታ። ከዛም በኋላ እንግዲህ ይዞት የገባውን አሰራር ስንመለከት ዴቪድ ራያ እንደተለመደው፣ ከዛም በኋላ ቲምበር፣ ሳሊባ፣ ጋብሪኤልና ካላፊዮሪ በተከላካይ ስፍራ፣ ዙቢሜንዲ፣ ራይስ እንግዲህ በመሀል ሜዳ ላይ ተሰልፈው ነበር። ሳካ፣ ኤዜ እንዲሁም ደግሞ ማድዌኬ እንግዲህ ያው ኤዜ በ10 ቁጥር ሳካና ማድዌኬ በቀኝና በግራ ክንፍ በኩል፣ ከዛም በኋላ ሃቨርትዝ ነበረ በ9 ቁጥር ቦታ ላይ የተሰለፉት። አሰላለፉን ስናየው እንግዲህ አርሰናል ሞር ለማጥቃት ፈልጎ ነበር። ሞር በተለይም የካላፊዮሪ መግባት እንዲሁም ደግሞ በማርቲኔሊ ማድዌኬ መግባቱ ከሌሎቹ ጨዋታዎች የሚያሳየው ሚኬል አርቴታ ሞር ለማጥቃት ነበር የገባው ማለት እንችላለን። ኤቨርተን ደግሞ ሙሉ ለሙሉ ዘግተው ነበር። በነ ማድዌኬና በነ ሳካ በነ ሃቨርትዝ ደግሞ ጭራሽ ማስከፈት አልቻልንም ነበር። ያንን የተመለከተው ሚኬል አርቴታ እንግዲህ ቀይሮ ተጫዋቾቹን በሚገባ መለወጥ ቢችልም ነገር ግን በመጀመሪያው አጋማሽ የጨዋታ የበላይነት ቢኖረንም ነገር ግን ቻንሶችን ክሬት በማድረግ ረገድ እጅግ በጣም ተቸግረን ነበር ማለት እንችላለን። በተለይም የካይ ሃቨርትዝ ባቋው 100% ፊት አለመሆኑ እንዲሁም ደግሞ ከቪክቶር ዮኬሬስ በጣም የተለየ አይነት ተጫዋች መሆኑ በተለይም በፊዚካል ረገድ እንዲሁም ደግሞ ፕሬስ በማድረግ ረገድ በተለያዩ ረገዶች ቪክቶር ዮኬሬስ ላቅ እንደሚል ወይም ደግሞ ካይ ሃቨርትዝ ከሱ ያነሰ እንደሆነ በዛሬው ዕለት ተመልክተናል። አብዛኞቻችሁ ለምን ካይ ሃቨርትዝ አይሰለፍም ከቪክቶር ዮኬሬስ ብላችሁ በተደጋጋሚ ስትናገሩ ነበር በኮሜንት ላይም። ነገር ግን በዛሬው ዕለት ምን ያህል ቪክቶር ዮኬሬስ እንደሚያስፈልገንና ተከላካዮች ምን ያህል ፎከስ እንደሚያደርጉበት በቪክቶር ዮኬሬስ በተለይም ካይ ሃቨርትዝና ጋብሪኤልን በሚሰለፉበት ሰዓት ላይ ይራሷቸዋል ተከላካዮች፣ የተቃራኒ ተከላካዮች ማለት ነው። ነገር ግን ቪክቶር ዮኬሬስ በሚገባበት ሰዓት ላይ ቡካዮ ሳካ፣ ማርቲኔሊ፣ ኤዜም እንዲሁም ደግሞ ማክስ ዶማን ምን ያህል ፍሪ ስፔስ ሲያገኙ እንደነበረ ስንመለከት ነበር። ኤዜ ለመምታት በጣም ተቸግሮ ነበር። ነገር ግን ካይ ሃቨርትዝ ዮኬሬስ ከገባ በኋላ ለመምታት ፍሪ እንደነበረ በተደጋጋሚ ሲመታ እንደነበረ ስንመለከት ነበር። ይህም የሚያሳየው ምን ያህል ተከላካዮች ከካይ ሃቨርትዝ ይልቅ ሌሎች ተጫዋቾች ላይ ነበር። ካይ ሃቨርትዝ በሚኖርበት ሰዓት ላይ ካይ ሃቨርትዝን ከመያዝ ኤዜን መያዝ፣ ሳካን መያዝ፣ ማድዌኬን መያዝ፣ ሌሎችን ተጫዋቾች ራይስን መያዝ ነበር የሚፈልጉት። የሚያደርጉትም እንደዛ ነበር። ያንን ተከትሎ ማንም ተጫዋች ሲመታ አልተመለከትንም ከቦክስ ውጪ ማለት ነው። በሚመታበት ሰዓት ላይ ይደረባሉ። ከእንደገና ደግሞ ሳይመቱት በፊት እንዳይመቱት በደንብ ይከላከላሉ። ይሄ የሚያሳየው ምንድነው? ሞር ተጫዋቾች ተቃራኒ ተጫዋቾች ወይም ተከላካዮች የተቃራኒ ቡድኖች ተከላካዮች በካይ ሃቨርትዝ ላይ ፎከስ እንደሌላቸውና ማርክ አያደርጉትም። ከዛ ይልቅ እነ ኤዜን መያዝ መርጠው ነበር። ነገር ግን ቪክቶር ዮኬሬስ ከገባ በኋላ እነ ኤቤሬቺ ኤዜ የመምቻ እድል ቦታን ሲያገኙ ነበር። በተለይም ግብ ጠባቂያቸው ፒክፎርድ ያዳነው ኳስ እጅግ በጣም ያስገርም ነበር። በሁለተኛው አጋማሽ የመጀመሪያው አጋማሽ ተቸግረን ነበር። ካይ ሃቨርትዝ መኖሩ ማድዌኬም እንደተፈለጉ አይነት እንቅስቃሴን ሲያደርግ አልነበረም። ሳካም በተመሳሳይ እንደተፈለጉ አይነት እንቅስቃሴን ሲያደርግ አልነበረም። ዙቢሜንዲ ደግሞ በጣም ሲያቃጥለን ነበር። ሞር ወደፊት ከመሄድ ይልቅ ወደኋላ
ኳስን ማቀበል በተለይም ፕሮግሬሲቭ ፓስን ከሚያበዛ እንደ ኡጋርቴ አይነት እየሆነ ነው። ሞር ፕሮግሬሲቭ ፓስ ሳይሆን ሞር ወደኋላ ፓሶችን ነው እያደረገ የሚገኘው። ያው ከኡጋርቴ ጋር ባይወዳደርም ነገር ግን ያጮት ፕሌይንግ ስታይሉ ግን እንደዚህ አይነት ነገር እየሆነበት ነው። ዙቢሜንዲ ሊሻሻል ይገባል። በዛም ምክንያቶች እንግዲህ ክሬት ቻንሶችን ማድረግ አልቻለም። በተለይም ቢግ ቻንስ በመጀመሪያው አጋማሽ ኤቨርተን 2 ፈጥሮ ነገር ግን አርሰናል 0 ነበር። ሹት ኦን ታርጌት ስንመለከት ኤቨርተን 2 አርሰናል 2 ነበር። በአጠቃላይ ሹት ያደረጉትን ስንመለከት በመጀመሪያው አጋማሽ ኢላማውን የጠበቀውን ኢላማውን ያልጠበቀውን አርሰናል 13 ኤቨርተን 5። ይሄም የሚያሳየው ምን ያህል ሲደረቡ እንደነበር ተጫዋቾችና ለክሬት ቻንሶችን ለማድረግ ሹትን ለማድረግ እጅግ በጣም ቸግረው እንደነበር ነው። ነገር ግን በሁለተኛው አጋማሽ ፍጹም የተለየውን አርሰናል ነው የተመለከትነው። በተለይም ቪክተር ዮኬሬስ በካቨርስ ተቀይሮ ከገባ በኋላ እንዲሁም ደግሞ ማርቲኔሊ በማዱዌኬ ተቀይሮ ከገባ በተለይም ሞር ፖዚቲቭነትን ያየነው ዮኬሬስ ከገባ በኋላ ነው። ከማርቲኔሊ የማዱዌኬ ኦልሞስት ብዙም ልዩነት አልነበራቸው። ነገር ግን ሃቨርትስና ዮኬሬስ በጣም ልዩነት ነበራቸው ማለት እንችላለን። በተለይም ሁለተኛው አጋማሽ ስታቱን ተመልክተን ይህ ተጫዋች ቪክተር ዮኬሬስ እና እንዲሁም ደግሞ እነ ማክስ ዶማን ገቡ በኋላ ምን ያህል ጨዋታው እንደተቀየረ መመልከት እንችላለን። ኤክስፔክትድ ጎል 2.09 በጣም ከፍተኛ ነው። በ02 ያስመዘገብነው ኤክስፔክትድ ጎል በሁለተኛው አጋማሽ ማለት ነው። ኤቨርተንን ስንመለከተው 0.22 ቦል ፖዚሽን በሁለተኛው አጋማሽ አርሰናል 69%፣ ኤቨርተን 31%፣ ቶታል ሹት 12 ሹት አድርገን ማድረግ ስንችል 5ቱ ኦን ታርጌት ተጠብቆናል። ይሄም የሚያሳየው ቪክተር ዮኬሬስ ምን ያህል ማርክ እንደሚደረግና ለተጫዋቾች ፍሪ ስፔስ በመስጠት ሞር ሹትን እንዲያደርጉ በረኛውን እንዲያዩት ጎሉን እንዲያዩት ምን ያህል ሲያደርግ እንደነበረ ስንመለከት ነበረ። ነገር ግን ከሃቨርትስ ያንን ስናገኝ አልነበረም። ከነገና ደግሞ ኤቨርተንን ስናይ 4 መተው 1 ብቻ ነው ሹቶን ታርጌት የተጠበቁት። ቢግ ቻንስ ክሬት በማድረግ አርሰናል 2 ቢግ ቻንሶችን ክሬት አድርጎ ኤቨርተን ደግሞ 0 ነበር ያደረገው። ፍጹም የበላይነት ነበረው ማለት እንችላለን። በተለይም ደግሞ ይህ እንቁ ተጫዋቻችን ማክስ ዶማን በዙቢሜንዲ በጣም ሲያቃጥለን በተደጋጋሚ ጨዋታ ፓርቴን እንድንናፍቅ ጆርጂኒዮ እንድንናፍቅ ሲያደርገን የነበረው ዙቢሜንዲ ተቀይሮ ወጥቶ ማክስ ዶማን ከገባ በኋላ ጨዋታው ፍጹም ነው የተለየው። በተለይም ቡካዮ ሳካ ሲያቃጥለን በነበረው በቀኝ መስመር በደንብ ስራውን ሲወጣ ነበረ። ሞር ቡካዮ ሳካ ወደ መሃል ወደ 10 ቁጥር ቦታ ተጠጋና ከዛም በኋላ የሳካን ቦታ ደግሞ ወይም የቀኝ የዊንግ ቦታን ደግሞ ማክስ ዶማን ነበር ሸፍኖ የተጫወተው በሚገባ አስረስቶን ነበረ። በቃ ቡካዮ ሳካ እንደነበረው ላረስተን ነበር። በቃ የሚያሳያቸው ድሪብሊንጎች እንዲሁም ደግሞ ፓስ የሚያደርግበት መንገድ፣ ኳስን የሚቆጣጠርበት መንገድ እንዲሁም ደግሞ ተጫዋቾች ምን ያህል ሲፈሩት እንደነበረ እሱን ማርከስ ያደርጉት እንደነበረ ከዛም በኋላ ለተጫዋቾች ለአርሰናል ተጫዋቾች ስፔስ እንዴት ሲፈጥር እንደነበረ ከነገና ቻንሶችን ክሬት ሲያደርግ እንዲሁም ፍጥነቱ በተለያዩ ረገድ እጅግ በጣም ትልቅ ተጫዋች እንደሚሆን ፕሮሚስ የገባልን ይመስለኛል። በተለይ ቃል ገብቶ ነው በቃ አንተ ትክክለኛ ትችላለህ ብለህ እንድንል ያደረገን ፐርፎርማንስ ነው እንግዲህ ያሳየው በዙቢሜንዲ ተቀይሮ ገብቶ ማለት ነው። እንግዲህ ምን ያህል ጨዋታው እንደቀየረው መልከት የሚቻለው ለቪክተር ዮኬሬስ ያሻገረው ኳስ በተለይም የኤቨርተኑ ግብ ጠባቂ አወጣለሁ በማለት ማክስ ዶማን ያሻማውን ኳስ ጨረፍ አደረገው። ከዛም በኋላ እንግዲህ እነ ሂንካፔ አገኙት። ማርቲኔሊና ሂንካፔ ነበሩ። ሂንካፔ ለቪክተር ዮኬሬስ ሰጠው። ይህ አውሬው አጥቂያችን ግብን አስቆጠረ ማለት ነው በ89ኛው ደቂቃ። በተለይም የአብዛኛውን የማንቸስተር ዩናይትድ፣ የሊቨርፑል፣ የቼልሲ የቋጣሪዎችን በሙሉ አፍ ያዘጋ እንዲሁም ደግሞ የሁሉም ሊታቸው የነበሩ የማንቸስተር ዩናይትድ በተለይ ቀድሞ ተጫዋቾች በአሁን ሰዓት ላይ ፐንዲት ሆነው እንግዲህ የተለያዩ መግለጫዎችን ወይም ደግሞ የተለያዩ ትንታኔዎችን የሚሰጡት እነ ጋሪ ኔቨል፣ እነ ሪዮ ፈርዲናንድ ሌሎችም ተጫዋቾች እንግዲህ አፍ ያዘጋ ይመስለኛል ይህ ኳስ። ምክንያቱም ደግሞ በጣም ተዘጋጅተው ነበር በመለከትበት ሰዓት ላይ ስለ አርሰናል ለመተቸት፣ አርቴታን ለመተቸት፣ ቡካዮ ሳካ ሌሎችንም ተጫዋቾች ለመተቸት በጣም አሰብስፈው ነበር። ነገር ግን ቪክተር ዮኬሬስ እና ማክስ ዶማን አፋቸውን አዘግተዋል። ከእንደገና ደግሞ ጭንቀት ነበር። ይህ አርሰናል ይታወቃል። ባለቀ ሰዓት ላይ እንግዲህ አርሰናል ሁሌ እንደተጨነቀ ነበር። በዛሬው ዕለትም ኦልሞስት ተጨንቀናል። ሁላችንም በጣም ተጠበናል። ሚኬል አርቴታም ሁላችንም ጠበ እንደውም ከሌሎች ጨዋታዎች ባነሰ መልኩ ነው ዛሬ የተጨነቅነው። ምክንያቱም ደግሞ 6 ደቂቃ ተጨመረ፣ ጎሉ ከተቆጠረ በኋላ 6 ደቂቃ ተጨመረ። ከዛም በኋላ እነ ማክስ ዶማን እነ ቪክተር ዮኬሬስ ኳስን ይዘው አረጋግተው እንግዲህ ለመጫወት ሙከራ ሲያደርጉ ነበር። እዛው በኤቨርተን የሜዳ ክልል ላይ ኳሱን እንዲወጣ የጁሮራ እንዲሆን ኮርነር እንዲሆን እዛው እንዲቀር የተቀባበሉ እንዲጨርሱ ፈልገው ነበረ። አሪፍም ነበሩ። ነገር ግን ሊያልቅ አካባቢ ኮርነር ተሰጠ ሂንካፔ በእጁ አስወጣ፣ የእጅ እንዲወጣ አደረገ። ከእንደገና የእጁ ተወርውሮ ተጫውቶ ከዛም በኋላ ድጋሚ ሂንካፔ የኮርነር ኪክስ አደረገው፣ የኮርና ወይም የማዕዘን ምት አደረገው። ከዛም በኋላ ሲያሻሙት የአርሰናል ተከላካዮች አወጡት። ማክስ ዶማን አገኘው፣ ድሪብል አደረገ፣ ማይነስ አደረገው፣ ይዞት ሄደ። ማርቲኔሊ አጠገቡ ነበር፣ ለሱም ሳይሰጠው
ከሌሎች ተከላካዮች ከሌሎች የኤቨርተን ተጫዋቾች ፍጹም ርቆ ሄዶ አስቆጠረልን። በረኛውም ሊሻማ ሄዶ ነበረ ኮርነር ኪሱን ዛትስ ዋይ ፍሪ ሆኖ ያገኘው ያን ኳስ ባዶ ነበረ፣ ጎሉ ባዶ ነበር። ማክስ ዶማን አስቆጠረልን። የእንቁ ዳይመንዳችን እጅግ በጣም ነው ደስ ያለኝ፣ እጅግ በጣም ነው ወደድኩት። ጎል እንደሚያስቆጥር እርግጠኛ ነበርኩኝ። የሚያሳየው ፖዚቲቭ ብቃት እጅግ በጣም ከዚህ በኋላ ለቤንችነት እንደማይገባ አሳይቶናል። ማክስ ዶማን ምን ያህል ፈጣን እንደሆነ ምን ያህል ጭንቅላቱን ተጠቅሞ እንደሚጫወት ከቡካዮ ሳካም ሆነ ከዙቢሜንዲም ተቀይሮ ከወጣው ተጫዋች ሆነ ከየትኛውም ተጫዋች ምርጥ እንደሆነ ተመልክተናል። ሚኬል አርቴታ ይህን ጨዋታ በሚገባ ይማርበታል ብዬ አስባለሁ። በሁለት ፒቮት ወይም ደግሞ በሁለት 6 ቁጥር መጮት አይገባውም። በሁለት የተከላካይ አማካኝ ተጫዋች አይጮቱም ኳስን። ምክንያቱም ደግሞ ራይስም የተከላካይ አማካኝ ነው፣ ዲኤምኤፍ ነው። ዙቢሜንዲም ዲኤምኤፍ ነው፣ በጣም ዲኤምኤፍ ነው። በቃ እሱ ደግሞ ትክክለኛ ዲኤምኤፍ በቃ ፕሮግሬሲቭ ፓስ የማያደርግ እዛው የሚቀር በቃ ዲኤምኤፍ ነው። ለፕሪሚየር ሊግ የማይመጥን አይነት ዲኤምኤፍ ነው እኔ እንደማስበው። ነገር ግን ከዚህ በኋላ ባሉት ጨዋታዎች ሚኬል አርቴታ በተለይም የባየር ሌቨርኩሰን ጨዋታ ላይ ያስፈልገዋል ጎል። ስለዚህም ጎል ማስቆጠር ስለሚያስፈልገው በሁለት ፒቪዮት ከሚጫወት ወይም በሁለት ዲኤምኤፍ ከሚጫወት ዙቢሜንዲን አሳርፎ ራይስን የ6 ቁጥር ቦታ አሰልፎ ከዛ ኤዜንና ከፈለገ ማክስ ዶማንን ቢያሰልፍ በጣም ነው ደስ የሚለኝ። ምክንያቱም ደግሞ እንደዛ ከሆነ ሞር አርሰናል ቻንሶችን ክሬት ያደርጋል። ሞር አርሰናል ጭንቅላት ያላቸው ተጫዋቾችን እየተጠቀመ ይመጣል። ስለዚህም ጭንቅላት ያላቸው ተጫዋቾች እነ ማክስ ዶማን እና ኤቤሪቺ ኤዜ ክሬት ቻንሶችን ማድረግ የሚችሉ እጅግ በጣም ምርጥ የተባሉ ተጫዋቾች እንግዲህ ለአርሰናል ጠቀሜታቸውን ይቀጥላሉ ማለት ነው። ስለዚህም አርሰናል እንግዲህ በዚህኛው ጨዋታ ላይ ምርጥ ጨዋታን አሳይቷል። ከዚህ በኋላ ባሉትም ጨዋታዎች እንግዲህ እንደሚደግመው መናገር እንችላለን። ነገር ግን ሚኬል አርቴታ ሊማርበት ይገባል ባይነኝ። እናንተስ ምን ሀሳብ አስተያየት አላችሁ? በኮሜንት ላይ ብታሰቁኝ ደስ ይለኛል። ሌላኛው ደግሞ የምናነሳው የቲምበር ጉዳት ነው። ቲምበር እንግዲህ ተቀይሮ እንደወጣ ይታወቃል በሞስኬራ ጉዳት አስተናግዶ። ነገር ግን የጉዳቱ መጠኑ ላቅ ላይል እንደሚችልና ቢያንስ እንኳን 2 ሳምንት 3 ሳምንት እንደሚሆን ነው እንግዲህ እየተገለጸ የሚገኘው። እጅግ በጣም ያሳዝናል። የማንቸስተር ሲቲ ጨዋታ ሊያመልጠው ይችላል፣ ላያመልጠውም ይችላል። 2 ሳምንት ወይ 1 ሳምንት ሊሆን እንደሚችል ነው መረጃዎች እየጠቆሙ የሚገኙት። ነገር ግን ምንም እርግጠኛ የሆነ ነገር የለም። ከአንዳንድ ትንሽ ታማኝ ከተባሉ የመረጃ ምንጮች ያገኘሁትን መረጃ ነው ያጋሯችሁ። አሁን ሚኬል አርቴታ አስተያየቱን ይሰጣል። ያው በእርግጠኝነት መናገር የምንችለው ስለ ቲምበር በሚጠይቅበት ሰዓት ላይ ቲምበር ከፍተኛ የሆነ ጉዳት አላስተናገደም እንደሚል ወይም ደግሞ ምንም መናገር አልችልም አሁን ላይ ምርመራ ያስፈልጓል የሚልን ነገር እንደሚናገር ያለምንም ጥርጥር መናገር ይቻላል። ስለዚህም እንግዲህ የቲምበር ጉዳይ ብዙም የሚያሰጋ ነገር አለ። በተለይ ቤን ዋይት መመለሱ ሞስኬራ በዛ ቦታ ላይ ስላለ ብዙም የሚያሰጋን ጉዳይ አይደለም። እጅግ በጣም ነው ደስ ያለኝ። እንኳን ደስ አላችሁ፣ እንኳን ደስ ያለን ወደ መድፈኞቹ ቤተሰቦች። አሁን እንግዲህ ቀጥታ ወደ ማንቸስተር ሲቲ ጨዋታ የምናመራ ይሆናል። ማንቸስተር ሲቲ ጨዋታ እንግዲህ ውጤቱ ወደ ዌስትሃም ፖዚቲቭሊ ወደ ዌስትሃም ያረናል ብዬ አስባለሁ። አቻ ወይም ደግሞ ዌስትሃም ያሸንፋል በጠባብ የጎል ስኮር ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ ደስ ይለኛል። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። እኔ ግን አንድ ውጤቱን ላስቀምጥላችሁ። የሲቲና ዌስትሃም የዌስትሃምና ሲቲ ጨዋታ ካለቀ በኋላ ራሱ ይህንን ፕሮግራም ልትከታተሉ ትችላላችሁ። ነገር ግን ዌስትሃም በጠባብ ውጤት ወይ ያሸንፋል ወይ ደግሞ ካሸነፈ በጣም በሰፊ ውጤት ነው 3-0 3-1 በሆነ ውጤት ሊያሸንፍ ይችላል ብያስ ግምት ነው ፍላጎት የሚያ ስለሆነ ነው። የእናንተን ግምት ደግሞ በኮሜንት ላይ አሳውቁኝ። ለዛሬ ያዝላችሁ ፕሮግራም እንዲመስል ነበር። እስከ መጨረሻው ድረስ ተከታተላችሁ እናመሰግናለን።